ሰላም የቻናላችን ቤተሰቦች፣ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የሶሻል ሚዲያ አማራጮች ይደውሉልን። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን። እያስተማርን በዛሬ ትምህርታችን ደግሞ የአማርኛ ፊደላትን ከመጀመሪያ ጀምረን ከሀ ጀምረን እስከ መጨረሻው እያንዳንዳቸውንና በቀላሉ እንዴት እንደምትይዙ የማሳያችሁ ይሆናል። ተከታተሉ። እንዲሁም ደግሞ ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እላለሁኝ። ወደ ትምህርታችን ወደ መጀመሪያው ስንሄድ እንግዲህ ከመጀመሪያው ጀምረን የአማርኛ ፊደላት የምናየው ይቺ ማናት? ሀ ነች። ሀ። እቺ ሁ፣ እቺ ሂ፣ እቺ ሃ፣ እቺ ሄ፣ እቺ ህ፣ ይቺ ማናት? ሆ። እስቲ እንደገን ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እስቲ አሁን ደግሞ ፈጠን ብለን ይኸው ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እሺ በመቀጠል ይቺ ማናት? ለ አይደለች? ይኸው ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። እስቲ ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። እስቲ ደግሞ አሁን ደግሞ ፈጠን ብለን ያው እቺ ማናት? ለ አይደለ ያልነው? ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ፣ ሎ። እሺ መልካም። በመቀጠል ይቺ ማነች? ሀ አይደለች? ሀ ሐመር ኋ ትባላለች። ያው ተመሳሳይ ናቸው መጀመሪያዋ ጋር ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እስቲ እንደገን ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እስቲ እንደገና ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ፣ ሆ። እሺ በመቀጠል ይቺ ማነች? መ እንላታለን። ይቺ መ ናት። መ ከዛ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። እንደገን ይኸው መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። እሺ አሁን ደግሞ ፈጠን ብለን ይኸው መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። እሺ በመቀጠል ይቺ ማናት? እናንተም እንደዚህ እያደረጋችሁ ብትለማመዱ በቀላሉ ትይዙታላችሁ። መጀመሪያ ዝግ ብላችሁ ማለት ከዛ ደግሞ ፈጠን ብላችሁ እያንዳንዳችሁን ብትሉ በቀላሉ መያዝ ትችላላችሁ ማለት ነው። ወደዚች ስናልፍ እቺ ሰ ናት። ያው ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። እስቲ እንደገን ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። ፈጠን ብለን ደግሞ እስቲ ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። እሺ ይቺ ደግሞ ማናት? ረ ናት። ይኸው ረ እንላታለን። ረ ይኸው ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ። እስቲ እንደገን ረ፣ ሩ፣ ሪ፣ ራ፣
ሬ ር ሮ። እስኪ ደግሞ ፈጠን ብለን ረ ሩ ሪ ራ ሬ ር ሮ ሮ። እሺ በመቀጠል ይቺ ማናት? ሰ ናት። ያው ሰ ሱ ሲ ሳ ሴ ስ ሶ። እሺ እንደገና ያው ሰ ይቺ ሰ ከዛ ሱ ሲ ሳ ሴ ስ ሶ። እሺ አሁን ደግሞ ፈጠን ብለን ይኸው ሰ ሱ ሲ ሳ ሴ ስ ሶ ሶ። እሺ መልካም። ከዛ ይቺ ማናት? ሸ ናት። ሸ ሸ ያው ሹ ሺ ሻ ሼ ሽ ሾ። እንደገን ሸ ሹ ሺ ሻ ሼ ሽ ሾ። ፈጠን ብለን ሸ ሹ ሺ ሻ ሼ ሽ ሾ ሾ። እሺ በመቀጠል ይቺ ማናት? ቀ ናት። ቀ ቁ ቂ ቃ ቄ ቅ ቆ። እሺ ይቺ ማነች? ያው ቀ ከዛ ቁ ይቺ ቂ ከዛ ይቺ ቃ ይቺ ኤ ይቺ እ ይቺ ቆ። ፈጠን ብለን ቀ ቁ ቂ ቃ ቄ ቅ ቆ። እሺ መልካም እንግዲህ እያንዳንዳቸውን ፊደሎቹ በቀላሉ የምትለዩበትን ነገር ደግሞ ላሳያችሁ። እንግዲህ እዚህ ጋር ከመጀመሪያው ጀምሮ ያየናቸውን ፊደሎች ስናይ የመጀመሪያ ፊደሎች ከሆኑ ሀንዩ ለንዩ ምንም ነገር ቅጥልም እግራቸው ምን ኖርማል ነው የሚሆነው። ሁለተኛ ስታዩ ደግሞ ከጎናቸው ወይም ከወገባቸው ላይ ቅጥል አላቸው። ሁንዩ ሉንዩ ያው ሁንዩዋት ሙ ሱ ሩ ሱንም ስታዩ ሙሉ ቅጥል ያኖራቸዋል ማለት ነው። እነዚህ ሶስተኛ ፊደሎች ደግሞ ከእግራቸው ላይ ዘወር ዘወር ያለም ሸፈፍ ያሉ ናቸው ማለት ነው። ቲንዩ ሊንዩ ኪ ሚ ሲ ስትሉ ያን ለሁሉም ቢሆን ሶስተኛ ፊደሎች ቋሚ ከእግራቸው ዘወር ዘወር ያሉ ነው የሚሆኑት ማለት ነው። እሺ እነዚህ ደግሞ አምስተኛ ፊደሎች ደግሞ ምን ይኖራቸዋል? ከእግራቸው ላይ ዜሮ ወይም ቀለበት ይኖራቸዋል። ሄ ከዛ ሌ ይቺ ሜ ይቺ ሴ ሬ ስትዩ ከሁሉም ላይ የአምስተኛ ፊደሎች ላይ ቀለበት ይኖራቸዋል። ሰው በዚህ መንገድ እያንዳንዳቸውን በቀላሉ መለየት ትችላላችሁ ማለት ነው። በቀላሉ መለየት ትችላላችሁ። እሺ ወደ አቆምንበት ስንቀጥል ከቀን ያቁም ነው። እሺ እሺ ይቺ ማናት? በ ይቺ በ ነች። ያው በ ቡ ቢ ባ ቤ ብ ቦ ቦ። እስቲ እንደገን ያው በ ከዛ ቡ ከዛ ይቺ ቢ ይችኛዋ ባ ይቺ ቤ ይቺ ብ ይችኛዋ ቦ። ያው እንደገን በ ከዛ ቡ ቢ ባ ይቺ ቤ ይቺ ብ ይቺ ቦ። ፈጠን ብለን ስንለው ደግሞ በቡ ቢ ባ ቤ ብ ቦ ቦ። እሺ በመቀጠል ቨ ነው። ቨ ቨ ቡ ቪ ቫ ቬ
ቭ ቮ ቨ ከዛ ቡ ቪ ቫ ቬ ቭ ቮ። እስቲ እንደገን ፈጠን ብለን ደግሞ ያው ቨ ቡ ቪ ቫ ቬ ቭ ቮ ቮ። እሺ ከዚህ በመቀጠል ይቺ ደግሞ ማነች? ተ ናት። ያው ተ ከዛ ቱ እቺ ቲ እቺ ታ እቺ ፔ እቺ ት እቺኛዋ ቶ። እስቲ እንደገን ተ ቱ ቲ ታ ፔ ት ፖ። ያው ፈጠን ስንል ደግሞ ተ ቱ ቲ ታ ፔ ት ፖ። እሺ በመቀጠል ይች ማናት? ቸ ናት። ያው ቸ ቹ ቺ ቻ ቼ ች ቾ። ቸ ቹ ቺ እቺ ቻ እቺ ቼ ች ቾ። ያው ቸ ቹ ቺ ቻ ቼ ች ቾ። እሺ ወደሚቀጥሉት ስናልፍ ደግሞ እሺ ይቺ ማነች? ሀ ይቺ ሀ ነች። ብዙሃን ሀ እንላታለን። ብዙሃን ሀ ትባላለች። ያው ስንት አይነት ሀ አይተናል? ሁለት አይነት። ከዚች ጋር ሶስት አይነት ይሆናሉ ማለት ነው። ያው ሀ ሁ ሂ ሃ ሄ ህ ሆ። እስቲ እንደገን ሀ ሁ ሂ ሃ ሄ ህ ሆ። እሺ ፈጠን ብለን ደግሞ ሀ ሁ ሂ ሃ ሄ ህ ሆ። እሺ በመቀጠል ይቺ ነ ናት። ነ ከዛ ኑ ኒ ና ኔ ን ኖ። ያው እስቲ እንደገን ነ ከዛ ይቺ ኑ ይቺ ኒ ከዛ ይቺ ና ይቺ ኔ ይቺ ን ይቺ ኖ። እስቲ ፈጠን ብለን ደግሞ ነ ኑ ኒ ና ኔ ን ኖ። እሺ በመቀጠል ይች ማናት? ኘ እንላታለን። ኘ ኘ ትባላለች። ኘ ያው ኘ ኙ ኚ ኛ ኜ ኚ ኞ። እስኪ እንደገን ያው ኘ ኙ ኚ ኛ ኜ ኚ ኞ። እሺ ፈጠን ብለን ደግሞ ያው ኘ ኙ ኚ ኛ ኜ ኚ ኞ። እሺ ይቺ ደግሞ ማናት? አ ናት። ያው አ ከዛ ኡ ኢ አ ኤ እ ኦ። እስቲ እንደገን ያው አ ኡ ኢ አ ኤ እ ኦ። አ ኡ
ያው ኢ አ ኤ እ ኦ ፈጠን ብለን ስንለው ደግሞ ያው አ ኡ ኢ አ ኤ እ ኦ ኦ። እሺ በመቀጠል ይቺ ማነች? ከ ናት። ከ ኩ ኪ ካ ኬ ክ ኮ። እስቲ እንደገን ያው ከ ኩ ኪ ካ ኬ ክ ኮ። እስቲ ፈጠን ብለን ደግሞ ያው ከ ኩ ኪ ካ ኬ ክ ኮ። እሺ መልካም። ይቺ ደግሞ ማነች? ሀ እንላታለን። ሀ ያው ሀ ሁ ሂ ሃ ሄ ህ ሆ። እስቲ ያው ሀ ሁ ሂ ሃ ሄ ህ ሆ። ፈጠን ብለን እስቲ ሀ ሁ ሂ ሃ ሄ ህ ሆ ሆ። እሺ በመቀጠል ይቺ ማናት? ወ ናት። ወ ይቺ ው ይቺ ዊ ይቺ ዋ ይችኛዋ ዌ ይቺ ው ይቺ ዎ። እስቲ እንደገን ወ ው ዊ ዋ ዌ ው ዎ። እስቲ ፈጠን ብለን ደግሞ ወ ው ዊ ዋ ዌ ዌ ው ዎ። እስቲ እንደገን ወ ው ዊ ዋ ዌ ው ዎ። እሺ አለ። እሺ በመቀጠል ይቺ ማናት? አ። ስንት አይነት አየን? ሁለት አይነት። አንደኛዋ ይቺ፣ ሁለተኛዋ ደግሞ ይቺኛዋ ማለት ነው። ይቺ አልፋ አ ትባላለች። ይቺኛዋ ደግሞ አይኑ አ ትባላለች። አይኑ አ። እሺ አ ያው ኡ ኢ አ ኤ እ ኦ። እስቲ እንደገን አ ኡ ኢ አ ኤ እ ኦ። እስቲ ፈጠን ብለን አ ኡ ኢ አ ኤ እ ኦ። መልካም። በመቀጠል ይቺ ማናት? ዘ ናት። ዘ ዙ ዚ ዛ ዜ ዝ ዞ። እሺ ይቺ ማነች? ዘ ከዛ ይቺ ዙ ይቺ ዚ ይቺ ዛ ይቺ ዜ ይቺ ዝ ይቺ ዞ ዞ። ይኸው ዘ ዙ ዚ ዛ ዜ ዝ ዞ። እሺ በመቀጠል ደግሞ እቺ ማነች? ዠ ናት። እቺ ዠ እንላታለን። ዠ ያው ዠ ዡ ዢ ዣ ዤ ዥ ዦ። እስቲ እንደገን ዠ ዡ ዢ ዣ ዤ
ዥ ዦ። ፈጠን ስንል ደግሞ ዠ ዡ ዢ ዣ ዤ ዥ ዦ። ከዛ ይቺ ማነች? የ ናት። ይቺ የ እንላታለን። የ ከዛ ዩ ይ ያ ዬ ይ ዮ። እስቲ እንደገን የ ዩ ይ ያ ዬ ይ ዮ። እሺ መልካም። ፈጠን ብለን እንትን ስንለው ደግሞ ስናነበው ደግሞ ያው የ ዩ ይ ያ ዬ ይ ዮ። እሺ በመቀጠል ይቺ ማናት? ደ ናት። ደ ዱ ዲ ዳ ዴ ድ ዶ። ያው ደ ዱ ዲ ዳ ዴ ድ ዶ። ደ ዱ ዲ ዳ ዴ ድ ዶ። እሺ በመቀጠል ይቺ ማናት? ጀ ናት። ወይም ቆይ ይችኛውን ፈጠን ብለን ስናነባት ደ ዱ ዲ ዳ ዴ ድ ዶ። ፈጠን ብላችሁ ስታነቡት እንደዚህ ነው። እሺ ወደዚችኛዋ ስናልፍ ደግሞ ይቺ ማናት? ጀ አይደለች? ጀ ከዛ ጁ ይቺ ጂ ከዛ ይቺ ጃ ይቺ ጄ ጂ ይቺ ጆ። እሺ ያው ጀ ጁ ጂ ጃ ጄ ጂ ጆ። እሺ ፈጠን ብለን ስናነበው ጀ ጁ ጂ ጃ ጄ ጂ ጆ ጆ። እሺ በቀጣዩ ስናልፍ ደግሞ እሺ ይቺ ማነች? ገ ነች። ያው ገ ከዛ ጉ ጊ ጋ ጌ ግ ጎ። እስቲ እንደገን ገ ጉ ጊ ጋ ጌ ግ ጎ። ያው ገ ጉ ጊ ጋ ጌ ግ ጎ። ፈጠን ብለን ስናነበው ደግሞ እስቲ ያው ገ ጉ ጊ ጋ ጌ ግ ጎ። እሺ ይቺ ማነት? ጠ ናት። ያው ጠ ጡ ጢ ጣ ጤ ጥ ጦ። እሺ ማነች? ጠ ከዛ ጡ ጢ ጣ ጤ ጥ ጦ። ሲፈጠን ብለን ጠ ጡ ጢ ጣ ጤ ጥ ጦ። እሺ ይችኛዋ ማናት? ጨ ናት። ጨ ከዛ ይቺ ጡ ይቺ ጪ ይችኛዋ ማናት? ጫ ይቺ ጬ ይቺ ጭ ይቺ ጮ። እንደገና እስቲ ያው ጨ ከዛ ጩ ጪ ጫ ጬ ጭ ጮ።
እስቲ እንደገን ጨ ጩ ጪ ጫ ጬ ጭ ጮ። ፈጠን ብለን ስናነበው ጨ ጩ ጪ ጫ ጬ ጭ ጮ። እሺ ይቺ ደግሞ ማነች? ጰ ናት። ጰ ያው ጰ ከዛ ኡ ይቺ ጲ ይችኛዋ ጳ ይቺ ጴ ይቺ ጵ ይቺ ጶ። እስቲ እንደገን ጰ ጱ ጲ ጳ ጴ ጵ ጶ። እስቲ ፈጠን ብለን ስንለው ደግሞ ጰ ጱ ጲ ጳ ጴ ጵ ጶ። እሺ በመቀጠል ይቺ ማን ናት? ጸ አይደለች? ያው ጸ ጹ ጺ ጻ ጼ ጽ ጾ። እስቲ እንደገን ጸ ጹ ጺ ጻ ጼ ጽ ጾ። ጸ ጹ ጺ ጻ ጼ ጽ ጾ። እሺ ወደዚህ ስንሄድ ደግሞ ይቺ ማን ናት? ፈ ናት። ያው ፈ ከዛ ይቺ ሁ ይቺ ፊ ይቺ ፋ ይቺ ፌ ይቺ ፍ ይችኛዋ ሆ። እንደገን ያው ፈ ይቺ ፉ ይቺ ፊ ይቺ ፋ ይችኛዋ ፌ ይቺ ፍ ይቺ ፎ። ያው ፈ ፉ ፊ ፋ ፌ ፍ ፎ። ከዛ ይቺ ማነች? ፐ ናት። ፐ ፑ ፒ ፓ ፔ ፕ ፖ። ያው ፐ ፑ ፒ ፓ ፔ ፕ ፖ። እስቲ ፈጠን ብለን ደግሞ ፐ ፑ ፒ ፓ ፔ ፕ ፖ ፖ። እሺ መልካም። እንግዲህ የአማርኛ ፊደላት ከሀ እስከ ፐ ድረስ ያሉት እነዚህንን ይመስላሉ። እንግዲህ በእያንዳንዳቸው ውስጥ ሰባት ሰባት ይኖራቸዋል። እንደዚህ እንደምታዩቸው እያንዳንዳቸውን እነዚህን ይመስላሉ። በቀላሉ በዚህ መንገድ መለማመድ እና በአጭር ጊዜ አማርኛን መልመድ ትችላላችሁ ማለት ነው። እንዲሁም ልጆቻችሁንም በዚህ መንገድ እያስጠናችሁ ማልመድ ትችላላችሁ። እሺ እነዚህ ደግሞ አማርኛ ላይ ዲቃላ ሆሄያት ፊደላት የምንላቸው ናቸው ማለት ነው። እሺ ይቺ ማነች? ሏ ናት። ይቺ ሏ፣ ይቺ ሟ፣ ይቺ ሯ፣ ይቺ ማናት? ሷ፣ ይቺ ፏ። እስቲ እንደገን ይቺ ሏ፣ ከዛ ይችኛዋ ሟ፣ ይቺ ሯ፣ ይቺ ሷ፣ ይችኛዋ ሿ። ያው ሏ፣ ሟ፣ ሯ፣ ሷ፣ ሿ። እሺ በመቀጠል ይቺ ማናት? ቧ ናት። ቧ፣ ይቺ ቷ፣ ይቺ ቿ፣ ይቺ ኗ፣ ይቺ ኟ። ይቺ ማነች? ቧ፣ ከዛ ይቺ ቷ፣ ይቺ ቿ፣ ይቺ ኗ፣ ይቺ ኟ። ያው ቧ፣ ቷ፣ ቿ፣ ኗ፣ ኟ። በመቀጠል ይቺ ማነች?
ዟ ነች። ዟ ከዛ ይቺ ዟ ይቺ ዷ ይቺ ጧ ይቺ ጧ። እስቲ እንደገን ያው ዟ ዟ ዷ ጧ ጯ ጧ። እሺ ይቺ ደግሞ ማነች? ኋ ከዛ ፏ ይቺ ዷ ይቺ ጇ ይቺ ቋ። ያው ኋ ፏ ዷ ጇ ቋ። እሺ በመቀጠል ይቺ ማነች? ጿ ከዛ ይችኛዋ ቋ ይቺ አ ይቺ ጓ ይችኛዋ ጧ። እስቲ እንደገና ጿ ቋ አ ጓ ጧ ናት። ጧ። እሺ ይችኛዋ ደግሞ ማነች? ጯ ጯ ጯ ይቺ ፏ ይቺ ፏ። እስቲ እንደገና ያው ጯ ፏ ፏ ይችኛዋ ጯ ያው ፏ ፏ። እሺ እነዚህንን ይመስላሉ ሙሉ የአማርኛ ዲቃላ ሆሄያት የምንላቸው ማለት ነው። እነዚህንን ይመስላሉ ከሏ እስከ ኳ ድረስ ያሉት ማለት ነው። በዚህ መንገድ እነዚህን ደግሞ በቀላሉ በዚሁ እየተለማመዳችሁ መያዝ ትችላላችሁ ማለት ነው። ከዚህ በመቀጠል ደግሞ አብዛኞቹ የአማርኛ ፊደላት አንደኛዋን ከያዛችሁ አንደኛዋን በቀላሉ የምትይዙበት መንገድ አለ። እሱን ደግሞ ላሳያችሁ። አሁን ለምሳሌ ይችን ሰ ብለን ነበር። ይኸው ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ እና ሸ ተመሳሳይነት አላቸው። ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ። እነዚህ እንደዚህ ብለን እዚህ ጋር ምን ነው ልዩነታቸው? የሸና የሰ ከሸ ላይ ካናቷ ላይ እንደዚህ አግድም መስመር አላት። ሰ ላይ ግና የላትም። ሌሎች በአግድም መስመሯ በላይ ካናቷ ላይ ባለው ሸ ትለያለች እንጂ በሌላ በቅርጽ ሙሉ ተመሳሳይ ይሆናሉ ማለት ነው። በዚህ መንገድ እያንዳንዳቸውን ደግሞ በቀላሉ መለየት ትችላላችሁ ማለት ነው። እሺ ይችኛዋ ደግሞ ሀ ናት። ይቺ ሀ፣ ይቺ ነ፣ ይቺ ኘ። እነዚህም ደግሞ እንዲሁ በተመሳሳይ ምን አላቸው? አንድ ተመሳሳይ የሚያደርጋቸው ነገር አለ ማለት ነው። ተመሳሳይ የሚያደርጋቸው ነገር አለ። ስለዚህ አንደኛዋን ከያዛችሁ አንደኛዋን በቀላሉ መያዝ ትችላላችሁ ማለት ነው። ሀን ስታዩ ያው እንደ ነ ሆና ከዚች ካናቷ ላይ ነን ይዋት ምንም የላትም። ኘ ደግሞ ካናቷ ላይ እንደዚህ መስመር አላት ማለት ነው። መስመር አላት። ልዩነታቸው ምንድነው? ይቺ ካናቷ ላይ ያለችዋ ነገር ነች። ከነ ላይ የለችም። ከኘ ደግሞ አናቷ ላይ ይቺ በጎን በኩል ትሆናለች ማለት ነው። በቀላሉ ቅርጻቸው አንደኛዋን ከያዛችሁ በአንደኛዋ ሌሎቹን በቀላሉ መለየት ትችላላችሁ ማለት ነው። በቅርጽ ተመሳሳይነት ስላላቸው እነዚህ እስከ ሀ፣ ነና ኘ እነዚህም በቀላሉ መለየት ትችላላችሁ። ከዚህ በተጨማሪ ደግሞ ተና ቸ ተና ቸ ተና ቸ ሌሎችም አሉ። ተና ቸ ተላይ እንደዚህ ከላይ አንድ አግድም መስመር የላትም ወገቧ ላይ ብቻ ነው። ቸ ግና ሁለት ነው ያለው ሁለት ነው ያላት። በሌላ በሙሉ ተመሳሳይ ናቸው። ቱ፣ ቲ፣ ታ፣ ቴ፣ ት፣ ቶ ስትሉ እዩት። አዛ ደግሞ ቸ ነው። ቸንም ያ ቸ፣ ቹ፣ ቺ፣ ቻ፣ ቼ፣ ቺ፣ ቾ። ምነው ልዩነታቸው? ከላይ ሁለት አለ፣ ከቸ ላይ ግን ኖ ከተላይ አንድ አለ፣ ከቸ ላይ ሁለት አለ። ልዩነታቸው ይሄ ነው። ስለዚህ የአንደኛውን ቅርጽ ከያዛችሁ አንደኛውን ቅርጽ በቀላሉ በዚህ መንገድ መለየት ትችላላችሁ ማለት ነው። በቀላሉ በአጭር መንገድ እያንዳንዳቸውን መለየት ትችላላችሁ። ተመሳሳይነት በቅርጽ ተመሳሳይ የሚሆኑትን እንደዚህ እያያችሁ ማለት ነው። የአማርኛ ፊደላትን እንግዲህ ሙሉ በአጭር መንገድ እነዚህን ይመስላሉ። በዚህ መንገድ ካጠናችሁ ካነበባችሁ በቀላሉ አማርኛ ማንበብ መጻፍ ትችላላችሁ ማለት ነው። እንዲሁም ደግሞ ልጆቻችሁ የምታለማምዱ ካላችሁ በዚህ መንገድ ብታለማምዷቸው በአጭር መንገድ አማርኛን ማንበብ መጻፍ ይችላሉ ማለት ነው። ወደ ትምህርታችን ስንቀጥል እዚች ጋር የምታዩት የመጀመሪያዋ ማነች? ዘ ነች። ያው ዘ ከዛ ይቺ ረ ይቺ ጋ አንድ ላይ ዘረጋ ዘረጋ።
እሺ በመቀጠል ይቺ ማናት? ደ የመጀመሪያዋ ደ ከዛ ይቺ ረ ይቺ ሰ አንድ ላይ ደረሰ ደረሰ ደረሰ። እሺ በመቀጠል ይቺ ማናት? ሰ ከዛ ይቺ በ ይቺ ረ አንድ ላይ ሰበረ ሰበረ ሰበረ። እሺ ይቺ ማነች? መ ከዛ ይቺ ረ ይቺ ቀ አንድ ላይ መረቀ መረቀ መረቀ። እሺ በመቀጠል ይቺ ማናት? መ ከዛ ይቺ ዘ ይቺ ነ አንድ ላይ ያው መዘነ መዘነ መዘነ። እሺ በመቀጠል ይቺ ማናት? ዘ ከዛ ይቺ መ ይቺ ረ አንድ ላይ ዘመረ 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 ዘመረ። እሺ ወደ እነዚህ ስንሄድ ደግሞ ይቺ ማናት? ፈ ከዛ ይቺ ረ ይቺ ደ አንድ ላይ ፈረደ ፈረደ ፈረደ። እሺ ይቺ ማነች? ከ ከዛ ይቺ በ ይቺ ረ አንድ ላይ ከበረ ከበረ። እሺ በመቀጠል ይቺ ማናት? አ ይቺ ወ ይቺ ቀ አንድ ላይ አወቀ አወቀ። እሺ ይቺ ማነች? ተ ከዛ ይቺ መ ይቺ ቸ አንድ ላይ ተመቸ ተመቸ። ይቺ ማነች? ፈ ከዛ ይቺ ረ ይቺ መ አንድ ላይ ፈረመ ፈረመ ፈረመ። እሺ በመቀጠል ይቺ ማናት? ዘ ይቺ ገ ይቺ የ አንድ ላይ ዘገየ ዘገየ ዘገየ። ወደዚህ ስናልፍ ደግሞ ይችኛዋ ማናት? ሰ ከዛ ይቺ መ ይቺ ረ አንድ ላይ ሰመረ ሰመረ ሰመረ። እሺ በመቀጠል ይቺ ማናት? ቀ ከዛ ይቺ ረ ይቺ በ ጸ ነች ጸ ቅርታ ጸ አንድ ላይ ቀረጸ 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 ብለን እናነባለን ማለት ነው። በመቀጠል ይቺ ማናት? ለ ከዛ ይቺ መ ይቺ ደ አንድ ላይ ለመደ ለመደ ይሆናል ለመደ። እሺ በመቀጠል ይቺ ማናት? ቀ ከዛ ይቺ መ ይቺ ረ አንድ ላይ ቀመረ ቀመረ ቀመረ። ይቺ ማነች? ቀ ከዛ ይቺ ለ ይቺ መ አንድ ላይ ቀለመ ቀለመ ቀለመ። እሺ በመቀጠል ይችኛዋ ማነች? ቀ ከዛ ይቺ ረ ይቺ በ አንድ ላይ ቀረበ 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 ይሆናል ማለት ነው። ቀረበ። እሺ በመቀጠል ይቺ ማነች? በ ከዛ ቀ ይቺ ለ አንድ ላይ በቀለ በቀለ በቀለ። እሺ ይችኛዋ የመጀመሪያዋ ጸ ከዛ ለ ከዛ የ አንድ ላይ ጸለየ ጸለየ ጸለየ። እሺ ይቺ ማነች? ደ ከዛ ይቺ ገ ይቺ መ አንድ ላይ ደገመ ደገመ ደገመ። እሺ ይቺ ማናት? ለ ከዛ ይቺ ቀ ይቺ መ አንድ ላይ ለቀመ ለቀመ ለቀመ። እሺ በመቀጠል ይቺ ማናት? ጨ ከዛ ይቺ ከ ይቺ ነ አንድ ላይ ጨከነ ጨከነ። በመቀጠል ይቺ ቀ ከዛ ይቺ ሰ ይቺ መ አንድ ላይ ቀሰመ 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 ይሆናል ማለት ነው። እሺ በመቀጠል ይቺ ማናት? ሰ ከዛ ይቺ ረ ይቺ ዘ አንድ ላይ ሰረዘ ሰረዘ ሰረዘ። ይቺ ማናት? መ ይቺ ረ ይቺ ጠ አንድ ላይ መረጠ መረጠ። እሺ ይቺ ማናት? ለ ከዛ ይቺ መ ይቺ ደ አንድ ላይ ለመደ ለመደ ለመደ። ይቺ ማናት? ተ ከዛ ይቺ ረ ይቺ ተ አንድ ላይ ተረተ ተረተ። ይቺ ማናት? ወ ከዛ ይቺ ሰ
ይቺ ነ አንድ ላይ ወሰነ ወሰነ። ይቺ ማነት ፈ ከዛ ይቺ ለ ይቺ ቀ አንድ ላይ ፈለቀ ፈለቀ ፈለቀ። እሺ ከዛ ይቺ ማናት ለ ይቺ ቀ ይቺ መ አንድ ላይ ለቀመ ለቀመ ለቀመ። እነዚህ ገ ከዛ ይቺ ረ ይቺ መ ገረመ ገረመ ገረመ። ይቺ ማናት ጀ ከዛ ይቺ መ ይቺ ረ አንድ ላይ ጀመረ ጀመረ። ከዛ ይቺ ማነች በ ከዛ ይቺ ተ ይቺ ነ አንድ ላይ በተነ በተነ በተነ። ይቺ ማናት ገ ከዛ ይቺ ረ ይቺ ፈ አንድ ላይ ገረፈ ገረፈ ገረፈ። ይቺ ማናት ፈ ከዛ ይቺ ረ ይቺ መ አንድ ላይ ፈረመ 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 ፈረመ። ይቺ ማናት ተ ከዛ ይቺ ገ ይቺ ኘ ተገኘ ተገኘ። እሺ በመቀጠል ይቺ ማናት ወ ከዛ ይቺ ረ ይቺ ደ ወረደ ወረደ። ይቺ ማነች ጀ ይቺ ገ ይቺ ነ አንድ ላይ ጀገነ ጀገነ ጀገነ። ይቺ ማናት በ ይቺ ቀ ይቺ ለ አንድ ላይ በቀለ በቀለ በቀለ። ይቺ ማነች ዘ ይቺ ፈ ይቺ ነ አንድ ላይ ዘፈነ ዘፈነ ዘፈነ። ይቺ ማናት በ ከዛ ይቺ ሰ ይቺ ለ አንድ ላይ በሰለ በሰለ በሰለ። ይቺ ማነች ይቺ ከዚች ጋር ል ከዛ ይችኛዋ ብ አንድ ላይ ልብ ልብ። እሺ ይቺ ማነች ረ ናት ረ ከዛ ይቺ ሳ አንድ ላይ ረሳ ረሳ ረሳ። እሺ በመቀጠል ይቺ ማነች ሆ ከዛ ይቺ ድ አንድ ላይ ሆድ ሆድ። እሺ ይቺኛዋ ማነች ሰ ከዛ ይቺ ው አንድ ላይ ሰው ሰው። እሺ ይቺ ማነች ሎ ከዛ ቀጥላ ይቺ ማነች ሚ አንድ ላይ ሎሚ ሎሚ ይሆናል ሎሚ። እሺ በመቀጠል ይቺ ማነች ሄ ከዛ ይቺ ደ አንድ ላይ ሄደ ሄደ ሄደ። እሺ በመቀጠል ይቺ ማነች ተ ከዛ ወ አንድ ላይ ተወ ተወ። እሺ ይቺኛዋ ማነች ሆ ነች ሆ ከዛ ይቺ ሄ ሆ ሄ ሆ ሄ ሆ ሄ ይሆናል ሆ ሄ። እሺ በመቀጠል ይቺ ማነች ረ ነች ረ ከዛ ይቺ ታ አንድ ላይ ረታ ረታ ረታ። እሺ ወደ እነዚህኞች ስናልፍ ደግሞ ይቺ ማነች ጋ ከገቤት አራተኛዋ ጋ ከዛ ይቺ ሪ አንድ ላይ ጋሪ ጋሪ ጋሪ። እሺ ይቺኛዋ ማነች ቦ ከዛ ይቺ ታ አንድ ላይ ቦታ ቦታ ይሆናል ቦታ። እሺ በመቀጠል ይቺ ማነች ጸ ከዛ ይቺ ዳ አንድ ላይ ጸዳ ጸዳ ይሆናል ጸዳ። እሺ ይቺኛዋ ማነች ሻ ከዛ ይቺ ማ አንድ ላይ ሻማ ሻማ ይሆናል ሻማ። እሺ ወደ እነዚህኞች ስናልፍ ደግሞ ይቺ ማነች ብ ነች ብ ከዛ ይቺ ር አንድ ላይ ብር ብር ይሆናል ብር። እሺ በመቀጠል ይቺ ማነች አ ከዛ ይቺ ፍ አንድ ላይ አፍ አፍ። እሺ ይቺኛዋ ማነች ዛ ከዛ ይቺኛዋ ማነች ሬ
አንድ ላይ ምን ይላል? ዛሬ ዛሬ። እሺ እነዚህ ይቺ የመጀመሪያዋ ነ ከዛ ገ አንድ ላይ ነገ ነገ። እሺ እነዚህ ይቺ ማነች? የመጀመሪያዋ ል ከዛ ዩ አንድ ላይ ልዩ ልዩ ልዩ። እሺ በመቀጠል ይቺ ማነች? ክ ከዛ ይቺ ብ አንድ ላይ ክብ ክብ። እሺ ይቺ ማናት? ዳ ከዛ ኛ አንድ ላይ ዳኛ ዳኛ ዳኛ። እሺ ይቺ ማነች? ላ ከዛ ም አንድ ላይ ላም ላም ላም። እሺ በመቀጠል ይቺኛዋ ማነች? ሌ ከዚች ባ አንድ ላይ ሌባ ሌባ ሌባ። እሺ ይቺኛዋ ማነች? ን ናት። ን ከዛ ይቺ ብ አንድ ላይ ንብ ንብ። እሺ ይቺ ማነች? ኪ ከዛ ይቺኛዋ ሎ አንድ ላይ ኪሎ ኪሎ ይሆናል። እሺ ይቺ ማነች? እ ከዛ ይቺ ጅ አንድ ላይ እጅ እጅ ይሆናል። እሺ ከዛ ይቺ ማነት? ፈ ከዛ ይቺ ሪ አንድ ላይ ፈሪ ፈሪ። እሺ ይቺኛዋ ማነች? ል ከዛ ይቺ ዩ አንድ ላይ ልዩ ልዩ ይሆናል። ልዩ ልዩ ልዩ። እሺ ይቺኛዋ ማነች? ጂ ከዛ ይቺ ብ አንድ ላይ ጅብ ጅብ ጅብ። እሺ ይቺኛዋ ክ ከዛ ይቺ ክ አንድ ላይ ክክ ክክ። እሺ ይቺ ማነች? ሩ ከዛ ቀጥላ ማነች? ጫ አንድ ላይ ሩጫ ሩጫ ሩጫ። እሺ በመቀጠል ይቺ ማነች? ጫ ከዛ ይቺ ማ አንድ ላይ ጫማ 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 ይሆናል። ጫማ። እሺ እነዚህ ቀ ከዛ ይቺ ሪ አንድ ላይ ቀሪ ቀሪ ይሆናል። ቀሪ። እሺ ይቺ ማነች? መ ከዛ ይቺ ሪ አንድ ላይ መሪ መሪ መሪ። እሺ ይቺ ማነች? ማ ከዛ ይቺ ር አንድ ላይ ማር ማር ማር። እሺ በመቀጠል ይቺ ማነች? ሰ ከዛ ይቺ ጠ አንድ ላይ ሰጠ ሰጠ። እሺ እነዚህ ይቺ ማነች? ጥ ከዛ ይቺ ጥ አንድ ላይ ጥጥ ጥጥ ጥጥ። እሺ ይቺ ማነች? ሙ ከዛ ይቺኛዋ ዝ አንድ ላይ ሙዝ ሙዝ። በመቀጠል ይቺ ማነች? ወ ከዛ ይቺ ር አንድ ላይ ወር ወር ወር። እሺ ይቺ ማነች? ለ ከዛ ይቺ ማ አንድ ላይ ለማ ለማ። እሺ በመቀጠል ከዛ እነዚህ የመጀመሪያዋ ማናት? ባ ከዛ ቢ አንድ ላይ ባቢ ባቢ ባቢ። እሺ በመቀጠል ይቺ ማነች? ዋ ከዛ ይቺኛዋ ጋ አንድ ላይ ዋጋ ዋጋ ዋጋ። እሺ ይቺ ማነች? ሱ ከዛ ይቺኛዋ ሪ አንድ ላይ ሱሪ ሱሪ ሱሪ። ይቺ ማነች? ራ ይቺ ራ አንድ ላይ ራራ ራራ። እሺ ይቺ ማነች? ለ ከዛ ይቺ ጋ አንድ ላይ ለጋ ለጋ ለጋ። እሺ በመቀጠል ይቺ ማነች? ረ ከዛ ይቺኛዋ ባ አንድ ላይ ረባ ረባ። ይቺ ማነች? ቀ ከዛ ይቺ ላ አንድ ላይ ቀላ ቀላ። እሺ ይቺ ማነች? ቡ ከዛ ይቺ ና አንድ ላይ ቡና ቡና ቡና። እሺ ይቺ ማነች? አ ከዛ ይቺ ል አንድ ላይ ቃል 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 ይሆናል ማለት ነው። እንደዚህ እያደረጋችሁ እንግዲህ አማርኛ ምንባብ በቀላሉ መለማመድ ትችላላችሁ ማለት ነው። በቀላሉ እንደዚህ እያደረጋችሁ መጀመሪያ ፊደላቶቹን ማወቅ እያንዳንዳቸውን፣ ከዛ በመቀጠል ደግሞ
እንደዚህ እያገጣጠሙ ማንበብ መጀመሪያ በሁለተኛ ፊደሎች በሶስተኛ እንደዚህ እያላችሁ ከዛ በሁሉም ፊደሎች ባለ ሁለት ባለ ሶስት እያላችሁ መለማመድ በመለማመድ በአጭር ጊዜ ብቁ አንባቢ ጻፊ መሆን ትችላላችሁ። ከዚህ በተጨማሪ ደግሞ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትሳፕ፣ በቴሌግራም እናንተን በተመቻችሁ በየትኛውም የሶሻል ሚዲያ አማራጭ አናግሩን። አማርኛን በአጭር ጊዜ ማንበብ መጻፍ እንድትችሉ እናስችላችኋለን። መልካም ጊዜ፣ ሰናይ ቆይታ ተመኘሁላችሁ።